ሰላም ሰላም ትሬደር እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ትሬዲንግ አናላይስ እንጀምራለን። እኔ ስሜ ለማታውቁኝ ቴዎድሮስ እባላለሁ። ጎልድን አናላይስ እናደርጋለን ዛሬ በጥሩ ሁኔታ አሪፍ ሙቭመንት ያለው ይመስላል። መጀመሪያ ያው እዚህ ጋር እንደምትመለከቱት የቀኑ የመጀመሪያ ወይም ደግሞ የስታርቲንግ ዋን ሃወር ለሊታት ስሪ 9 ሰዓት ማለት ነው። ከሌሊቱ 9 ሰዓት ላይ ያለው የጎልድ እንቅስቃሴ እንመለከታለን። እንደምትመለከቱት በቆንጆ ሁኔታ ወደ order filled ጎልፍ ሆኖ ከዘጋ በኋላ እንደምትመለከቱት እዚህ ጋር የአንዋራችን ሊንክ እናደርጋለን። የመጀመሪያውን እናሰምራለን ማለት ነው። ቆይ እስኪ ዲሌት አድርጌ እንደ አዲስ ላስምርላችሁ። እቺ ከዚች ጋር እስከዚች የዋን ሃወሯ የቀኑ የመጀመሪያዋ 1 ሰዓት እንቅስቃሴ ነበረ። ከዚህ በመቀጠል የምንመለከተው ከዛ በኋላ ይቺ ዋን ሃወር በዚህኛው ኔክስት ዋን ሃወር ብሬክ ከተደረገች በኋላ ፌቨራል ጋፕ ትቶ ወደ ታች ወርዷል ማለት ነው። ከዛ ተመልሶ መጥቶ ሪቴስት ያደርጋል። ሪቴስት አደረገ። እንደምትመለከቱት ቆንጆ የሆነ ሪቴስት ነው። ቆንጆ የሆነ ሪቴስት ነው እዚህ ጋር ያደረገው። ፌቨራል ጋፑን በመጠኑ ተች አድርጎታል። ከዛን ይሄንን ተች ሲያደርግ አንድ ትሬድ ወስደን ነበረ። ሂስቶሪ እዚህ ጋር አንድ ትሬድ ወስደን ነበረ። እንደምትመለከቱት 13000 አካባቢ 100000 ቻሌንጅ ነው የጎት ፈንድድ $13000 ፕሮፊት አድርገናል ማለት ነው። ከዛን አሁን ድጋሚ ኢንተር አድርጌያለሁ። እንደምትመለከቱት ነው ወደ ታች ይወርዳል ብዬ ነው ስቲል የምገምተው። ከዚህ ከኦሲ በኋላ ይሄንን ትሬድ እኔ እዚህ እየጠበቅኩት ነበረ። ከዛ በ50 ሚኒት ስትራክቸር እየጠበቅኩ ነበረ። ተመለከቱት ይቺን ስትራክቸር ሰጠኝ። ስትራክቸር ሰጠኝ ማለት ነው። ከዛ ያው ቀጥታ ሴል የገባሁት እዚህኛው ካንደል ላይ ነው የነበረ። በሚያሳዝን ሁኔታ የኔ ቲፒ ታች ነው የነበረው። ቲፒ ያስቀመጥኩት እዚህ ጋር ነበር፣ እዚች ላይ ነበረ ቲፒ ያስቀመጥኩት። በትክክል ይመጣል ብዬ ስላሰብኩኝ ነው እዚህ ላይ ያስቀመጥኩት የነበረው። ግን ለኦልሞስት በ3 ፒፕስ ብቻ ነው ሳይነክ 30 ፒፕስ ሲቀረው ወደ ኋላ ተመልሶ እዚህ ቴስት አደረገ። ያው እዚህ አካባቢ ላይ ነው ወጣሁኝ ማለት ነው። እና ስቲል ጎልድ ሴል ነው የማየው አሁንም ማለት ነው። ኦልሞስት 1 ሃወር ካንድል ስቴክ እንደዚህ ቡርሽ የሚዘጋ ከሆነ በብሬክ ቢል ልንወጣ እንችላለን። 1 ሃወር ካንድል ስቴክ እንደዚህ ቡርሽ የሚዘጋ ከሆነ ማለት ነው መመለስ አለበት። እቺኛው አናት አሁን ላይ ሰበችው ኔክስት ወደ ታች ይሆናል ብዬ ነው እኔ ኤክስፔክት ማደርገው። ግን እንደዚህ ሆኖ የሚዘጋ ከሆነ ሜቢ ሪስክ ሃይ ሪስክ ስለሚሆን ትሬዱን በአጠቃላይ ባይ ስለሆነ የሰነበተው። እንደምትመለከቱት 4 ሃወርም ሪቨርሳል ሳይድ የዘጋ ስለሆነ የተወሰነ ልጠብቀውና ያሁኑ 1 ሃወር አይቼ አዘጋጉን በ50 ሚኒት ቼክ አድርገውና የሞጣ ይሆናል። የገባው ኦርደር አለ አንድ ኦርደር ይሄ እንደምትመለከቱት ሙስታውን 40
ገና ኢንትሪ ላይ ነው ያለው። ምንም አልተንቀሳቀሰም እስካሁን ትሬዱ አልተንቀሳቀሰም። ያ ፎር ሎት ሳውዝ ነው የተጠቀምኩት። ዳይሬክትሊ ያው የኔን ኦርደር ወስዶ ወደ ኋላ እየተመለሰ ነው። አይስወድ ወደ ታች ይወርዳል ብዬ እጠብቃለሁ። የመጀመሪያ ቪዲዮ ነው። ፎሎ አድርጉ፣ ሰብስክራይብ አድርጉ እና በወደፊት በደንብ ቆንጆ ቪዲዮዎችን እንሰራለን። ጎልድን በደንብ ትሬድ እናደርገዋለን። ድሪማችን እናሳካለን። ይህን ትሬድ የገባሁበት ምክንያት ያሁኑን ማለት ነው። እንደምትመለከቱት እቺ ካንድል ስዊንግ ናት፣ ሃይ ስዊንግ ናት እና እቺ ካንድል ላይ ነው እኔ የወጣሁት የነበረው። ቅድም እዚህ አካባቢ ነውና የቅድሙን የወጣሁት ማለት ነው። እዚህ ነው የገባሁት፣ እዚህ አካባቢ ነው የወጣሁት። ከዛን አሁን ድጋሚ መቶ ሃይ ከሰራ በኋላ ሃይሎ ብሬክ ሳያደርግ ሎ ሃይ ከሰራ በኋላ ሎሎ ብሬክ ሳያደርገው ነው የተመለሰው እና ይሄ ማለት እቺ ስዊንጓ ዞሮ ሃይ ቮሊዩም አላት። እቺም ቮሊዩም ሳይወስድ ወደ ላይ ይመለሳል ብዬ አላስብም እና በዛ ምክንያት ነው ሴል የገባሁት። አይስዌር በእርግጠኝነት ሴል እንደሚሆን እና እስከዚህ ድረስ እንደሚመጣ ቲፒያችን እንደሚነካ እናየዋለን። ለአሁን ይሄ ቪዲዮ በቂ ነው። በኋላ እንገናኛለን። ባይ ባይ።